አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ለምን አንዳንድ ሰዎች ያላቸውን ጸጋ ለሁሉም ሰው ካወጁና ከተናገሩ በኋላ ያንን ኒዕማ እንደሚያጡት አስባችሁ ታውቃላችሁ? በህይወታችሁ ያሉ አንዳንድ ታላላቅ ኒዕማዎችና በረከቶችን ለተሳሳተ ሰው በማውራታችሁ ብቻ ልታጧቸው እንደምትችሉ ብነግራችሁስ? እስልምና አንዳንድ ነገሮችን ለማውራት የቱንም ያህል በንጓጓም እንኳ ነገር ግን ከሰዎች ልንደብቃቸውና ሚስጥር አድርገን እንድናቆያቸው ያስተምረናል። እናም ዛሬ በዚህ ቪዲዮ እያንዳንዱ ሙስሊም ላገኘው ሰው ሁሉ ከማብራራት ይልቅ ራሱ ጋር ብቻ ሚስጥር አድርጎ ሊያቆያቸው የሚገቡ 6 ወሳኝ ጉዳዮችን እንመለከታለን ኢንሻአላህ። በተለይ 6ኛው ከምትገምቱት በላይ በህይወታችሁ ላይ ለውጥን ሊያመጣ ይችላል። እነዚህን 6 ነገሮች ሚስጥር አድርጎ በመያዝ ውስጥ ክብር አለ፣ በክብር ውስጥ ደግሞ ጥንካሬ አለ። ቪዲዮውን እስከ መጨረሻው ድረስ መመልከት እንዳትረሱ። እንጀምር ቢስሚላህ። በቀጥታ ወደ ቪዲዮ ከመግባታችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቼ ደግሞ ይህ ጠቃሚ ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። አንደኛና የመጀመሪያው መልካም ስራዎቻችን ናቸው። አንዳንድ ነገራቶች በእኛና በአላህ መሃል ብቻ ተይዘው ሲቆዩ እጅግ በጣም ውብ ናቸው። ከነዚህ ነገሮች ውስጥ አንዱ ደግሞ የምንሰራቸው መልካም ስራዎች ወይንም ዒባዳዎች ናቸው። ጌታችን አላሁ ሱብሓነሁ ወተዓላ የቀኝ እጃችን የሰጠችውን የግራ እጃችን እንኳን እንዳታየው ያስተምረናል። ምክንያቱም ሳናስበውና ሳንፈልገውም ጭምር ሪያ የተባለ አደገኛ ክልል ውስጥ ልንገባ ስለምንችል ነው። ይህ ሪያ ደግሞ አንዴ ልባችን ላይ ካረፈ ስራችንን ሙሉ በሙሉ ትቢያና ዋጋ ቢስ ያደርግብናል። ለዛ ስራ ከአላህ ምንም አይነት ምንዳም ሆነ ሽልማት አናገኝበትም። ይልቁንስ ከትናንሾቹ ሽርኮች አንዱን መፈጸማችንን ኪታባችን ላይ ይሰፍራል። አላህም ሱብሓነሁ ወተዓላ በቂያም ቀን ሂሳብ ሲያደርግና ለሰዎች የስራዎቻቸውን ምንዳ ሲከፍል እነዚህን ስራቸው በሪያ የተበላሸ ሰዎች ሂዱና የስራችሁን ምንዳ ከነዚያ እንዲያዩላችሁና እንዲያደንቋችሁ ብላችሁ ከሰራችሁላቸው ሰዎች ተቀበሉ፣ ዛሬ ለእናንተ ምንም የላችሁም ይላቸዋል። ረሱላችን ሰለላሁ ዐለይሂ ወሰለም በሰሂህ ሐዲሳቸው ኢነ አኽወፈ ማ አኻፉ ዐለይኩም አሽርኩል አስገር፣ ከምፈራላችሁ ነገሮች ሁሉ በጣም ትልቁ ትንሹን ሽርክ ነው ይሉናል። ወዕንደማ ሱኢለ ዐንሁ አጃበ ሪያ፣ ከዚያም ይህ ትንሹ ሽርክ ምን እንደሆነ ሲጠየቁ ሪያ በማለት መለሱ። ሪያ ማለት ለሰዎች ይዩልኝና ይስሙልኝ ስሜት መስራት ነው። ለመልካም ስራዎቻችንም ከሰዎች መደነቅና መከበርን መፈለግ ነው። አላህ ይጠብቀን። ይህ ሁሉ ኪሳራና ውርደት ደግሞ ምክንያቱ ያንን መልካም ስራ ለሰዎች መለፍለፍ መጀመራችን ሊሆን ይችላል። ስለሆነም መልካም ስራዎቻችን በእኛና በአላህ መሃል ብቻ ውብ ሆነው እንደተጠበቁ ይቆዩ፣ ሰዎች አይስሟቸው። ሁለተኛው ያሉንን ኒዕማዎችና በረከቶች። በእስልምና ውስጥ ወደ ህይወታችን የሚመጡ የትኛዎቹም ጸጋዎች በሁለት መንገድ ይታያሉ። ከአላህ የሆኑ በረከቶች አሊያም ደግሞ ፈተናዎች። አላሁ ሱብሓነሁ ወተዓላ የሰጠንን ጸጋ ለመልካም ነገር ከተጠቀምንበት፣ ሌሎችን ከረዳንበት፣ ህብረተሰብ ላይ የሆነን መሻሻል ከፈጠርንበት ትልቅ ኒዕማ ነው። ነገር ግን ከዛ ጸጋ ጋር አላስፈላጊ ቁርኝት ውስጥ ከገባንና እኛነታችንን በሱ መለካት ከጀመርን ደግሞ ትልቅ ፈተና ውስጥ ነን። ለሰዎች እየዞርን ያለንን ኒዕማ ሁሉ ማብራራትና መተንተን የሰዎቹን ስነ ልቦና ብቻ ሳይሆን የእኛንም ጸጋ ቀጣይነት ችግር ውስጥ ሊከተው ይችላል። ስላሉ ኒዕማዎችና በረከቶች ሁሉንም ነገር ለሌሎች ማውራት አይኖርብንም። ስላሉ ኒዕማዎችና በረከቶች፣ ስለ ሀብታችን፣ ስለ ትዳራችን ወይንም ስለ እውቀታችን ሁሉንም ነገር ለሌሎች ማብራራት አይጠበቅብንም። እንደውም በቻልነው አቅም ለሰዎች ከማሳየት መቆጠብ ነው የሚገባን። ለራሳችን ደህንነት፣ ለራሳችን ሰላም ሲባል፣ ለሌሎች የምቀኝነት ስሜት እንዳያድርባቸው ሲባል በእነዚህ ጉዳዮች ላይ ንግግራችንን መመጠን ይኖርብናል። እነዚያን ነገሮች እስከ ጥግ ድረስ በማውራታችን ማንም አይጠቀምም። ለምንነግራቸው ሰዎችም ሆነ ለእኛ ምንም የሚጨምርልን ነገር የለም። ነገር ግን እንደውም አንዳንዴ ትክክለኛ ላልሆነ ሰው ልናወራና ራሳችንንም ሆነ ያሉንን ነገሮች ችግር ውስጥ ልንከት እንችላለን። ሁሉም ሰው አይደለም በእኛ ደስታ የሚደሰተው። ሁሉም ሰው አይደለም እነዚያ ጸጋዎች ለእኛ እንደሚገቡን የሚያስበው። ሁሉም ሰው አይደለም ስንበልጠውና ከሱ የተሻለ ደረጃ ላይ ስንደርስ በቅን ልቦና ማሻአላህ ብሎ የሚያልፈው። ስለሆነም እነዚያን ኒዕማዎች አላህን እያመሰገንበትና ሰዎችንም በቻልነው አቅም እያገዝንበት፣ ነገር ግን በዝምታ ልንይዘው ይገባል።
ሶስተኛ መጥፎ ህልሞች። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢዛ ረአ አሐዱኩም ሩእያ ዩሂቡህ ፈኢነሃ ሚነላህ ፈልየሕመዲላህ ዐለይህ ወሊዩሐዲስ ቢሃ። አንዳችሁ አንድን የሚወደውን መልካም ህልም ካየ እሷ ከአላህ ናት፣ አላህን ያመስግን ይናገራትም። ወኢዛ ረአ ገይረ ዛሊከ ማ የክረሁሁ ፈኢነሃ ሂየ ሚነ ሸይጣን ፈልየስተዒዝ ሚን ሸሪሃ ወላ የዝኩሩሃ ሊአሐድ ፈኢነሃ ለን ተዱሩህ። ከዛ ውጪ የሆነን የሚጠላውን ነገር ባየ ጊዜ ደግሞ እሷ ከሸይጣን ናት፣ ከዛች ህልም ክፋት በአላህ ይጠበቅ፣ ለሰዎች ማያውራት፣ እሷ አትጎዳውም ይላሉ። ማለትም ይህችን ህልም ለሰዎች ካላወራትና ልክ እንደነቃም ከሸሯ በአላህ ከተጠበቀ ምንም አትጎዳውም። ነገር ግን በአላህ ካልተጠበቀና ለሰዎችም ካወራው ብዙ መዘዝን ሊያመጣበት ይችላል። የህልም እረፍት ከነሳውና በጣም ካስጨነቀው እንኳ የዛን ህልም ፍቺ ሊነግረውና ሊመክረው ለሚችል ትልቅና መልካም በመሆኑ ለሚያምነው ሰው እንጂ ዝም ብሎ እንደመጣለት ላገኘው ሰው ሁሉ ሊያወራው አይገባም። አራተኛ ደካማ ጎኖቻችን። ሁላችንም እነሱ ፊት ቀጥ ብለን መቆም የማንችልባቸው ደካማ ጎኖች አሉን። ሁሉም ሰው የሆነ በኩሉ ደካማ ነው። እናም ይህ ደግሞ ተፈጥሯዊ ነው። ነገር ግን መረዳት ያለብን ነገር እነዛ ደካማ ጎኖቻችን በጣም ብዙ ጊዜ ድብቅ ናቸው፣ እኛ እስካላወራናቸው ድረስ ማለት ነው። ብዙ ሰዎች በቅርባችሁ ሆነው አብረዋችሁ እየኖሩ እንኳን ይህንን ደካማ ጎናችሁን ላያውቁት ይችላሉ። ነገር ግን አንዴ እናንተ ያንን ነገር አፋችሁን ከፍታችሁ ካወራችሁት ያንን ደካማ ጎናችሁን ለአደጋ አጋልጣችሁ እንደተዋችሁት ልትረዱ ይገባል። ምክንያቱም ይህንን ነገር የምታወሩላቸው ሰዎች እነማን እንደሆኑ አታውቋቸውም ስላችሁ የምታውቋቸው ቢመስሏችሁ እንኳን አታውቋቸውም። የሆነ ቀን ያ ደካማ ጎናችሁ ላይ ከባድ ምት ሲያሳርፉበት ልታዩ ትችላላችሁ። አሊያም ደግሞ እሱን ተጠቅሞ ሲጎዷችሁ ልትመለከቱ ትችላላችሁ። ነገር ግን ጥፋቱ የማንም ሳይሆን የእናንተ ነበር። ምክንያቱም አላህ የደበቀላችሁን አውጥታችሁ አሳይታችኋልና ነው። ኢስላም ከሚገባው በላይ ራሳችንን እንድናብራራና ዝቅ እንድናደርግም አይመክረንም። አላሁ ሱብሃነሁ ወተዓላ ሁላችንንም ከዓላማ ጋር ፈጥሮናል። ሁላችንም የየራሳችን ትልቅ ማንነት አለን። ነገር ግን ደካማ ጎንም አለን። እናም ያንን አጋልጠንና አሳልፈን ሰጥተን ክብራችንንም ሆነ ደህንነታችንን ችግር ውስጥ መክተት አይኖርብንም። አምስተኛ እያለፍንባቸው ያሉ ችግሮች። ህይወት አከታትላ ልትፈትናችሁ ትችላለች። አላሁ ሱብሃነሁ ወተዓላ በቁርአኑ ሱረቱል አንከቡት 2ኛው አንቀጽ ላይ በዱንያ ላይ መፈተናችን የግድ መሆኑን አስረግጦ ነግሮናል። አሊፍ ላም ሚም አሐሲበ الناس አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። ሰዎች አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን? ወለቀድ ፈተነ الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين። በእርግጥም ከእነርሱ በፊት የነበሩትን ፈትነናል። እነዚያንም እውነተኞቹን አላህ በእርግጥ ያውቃል፣ ውሸታሞቹንም ያውቃል ይለናል። ፈተና በሁሉም ሰው ህይወት ውስጥ የሚያልፍ ግዴታ ነው። ከዚያ በተጨማሪም የፈተናዎች መብዛት ቅጣት አለመሆኑንም ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲነግሩን ኢነላህ ኢዛ አሐበ ቀውመን ይብተላሁም፣ አላህ ህዝቦችን በወደዳቸው ጊዜ ይፈትናቸዋል በማለት አረጋግጠውልናል። እናም ፈተናዎች በተፈራረቁብን ቁጥር እነሱን አላህ በሚፈልገው መንገድ ለማሳለፍና ወደሱም ለመቅረብ በመጣር ይልቅ በሄዱና በመጡበት ሁሉ ችግርን ለሰዎች መዘርዘር፣ መጎዳታችንን በማሳየት ሰዎች እንዲያዝኑልን መጠበቅ፣ ስለኛ ምንም ለማያገባቸውና ሊረዱንም ለማይችሉ ሰዎች ሁኔታችንን ስናብራራ ማዋል እውነት ለመናገር ይህ ደካማነት ነው። ይህ ማለት ግን ችግሮቻችንን ለብቻችን አፍነን እንሰቃይ ማለት አይደለም። በቅርባችን ላሉ ልናማከራቸው ለሚገቡ እንዲሁም እኛ በገጠመን ችግር ዙሪያ በእውቀትም ሆነ በሌላ ነገር ሊረዱን ለሚችሉ ሰዎች መናገር ትክክለኛና አስፈላጊም ነገር ነው። እነዛ ሰዎች በአላህ እገዛ ችግራችንን እንዲፈቱልን አሊያም ስላወራናቸው ብቻ ሊቀለን ይችላል። ነገር ግን ምንም ለማይመለከታቸውና ሊረዱንም ለማይችሉ ሰዎች ችግራችንን መተንተንና ጉዳታችንን ማብራራት እኛን ደካማ ከማድረግ ውጪ ሌላ ጥቅም አይኖረውም። በፈተናችንም ላይ ወደ ማማረር ሊያደርሰንና ከአላህ ጋርም ሊያጣላን ይችላል። ስድስተኛና የመጨረሻው እንዲሁም ወሳኙ ነጥብ ወንጀሎቻችን ናቸው። አቡ ሁረይራ ረዲየላሁ ዐንሁ በዘገበው ሰሂህ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኩሉ ኡመቲ ሙዓፊን ኢለል ሙጃሂሪን፣ የኔ ህዝቦች ሁሉ ወንጀላቸው ይማርላቸዋል ግልጽ የሚያወጡት ሲቀሩ። አልሙጃሃረተ አን ያዕመለ ረጁሉን ቢለይለቲን ዐመለን ثم يصبح وقد ستر الله عليه። ግልጽ ማውጣት ማለት አንድ ሰው አንድን ወንጀል በሌሊት ይሰራና ከዚያም አላህ ወንጀሉን ደብቆለት ያነቃል። ፈየቁሉ ያ ፉላን ዐሚልቱ ባሪሀተ ከዛ ከዛ። ከዚያም እሱ ጠዋት ይመጣና
ለሊት እኮ እንዲህ አደረኩ ብሎ ለሰዎች ያወራዋል። ወቀድ ባተ የስቱሩሁ ረቡህ ወይስቢሁ የክሽፉ ሲትረላህ ዐንህ። በእርግጥም ጌታ ወንጀሉን ሲደብቅለት አደረ፣ እሱ ደግሞ የአላህን ከለላ ከራሱ ላይ እየገፈፈ ነጋ አሉ። እናም በዚህ ሐዲስ የዚህ ሰው ወንጀል ነው አይማርለትም ተብሎ የተነገረው። አንድ ወንጀል በጣም በግልጽ መፈጸም አሊያም ደግሞ አላህ ከሰተረልን በኋላ አውጥቶ ማጋለጥና ማወጅ የአላህን ድንበር ከመዳፈር ይመደባል። ከፍ ያለና የላቀው አላሁ ሱብሓነሁ ወተዓላ እነዚያን ወንጀሎች ከመስራት ከልክሎናል፣ መልእክተኛ ልኮ ማስጠንቅቆናል። ከመሆኑም ጋር እነዚህን ወንጀሎች መዳፈርና ከዚያም አልፎ በግልጽና በድፍረት ለሌሎች ማወጅ አንዳንዴ ከወንጀሉ በላይ አላህን ሊያስቆጣውና ቅጣቱንም እጥፍ ድርብ ሊያደርገው ይችላል። ይህ ማለት በፍጹም ከሰዎች እየደበቁ ወንጀልን መስራት ይገባል ማለት አይደለም። ነገር ግን በነፍስያችን አሊያም በሸይጣኑ ወሳ አንድን ወንጀል ላይ ከወደቅን አፍረንና ተናንሰን ወደ አላህ መመለስና ምህረቱን መጠየቅ እንጂ ፍጹም ከሀያ በራቀ መልኩ እንዲህ አድርጌ እያሉ ለሰዎች መተንተን አያስፈልግም። ዛሬ ላይ በጣም በስፋት ሰዎች በወንጀሎቻቸው ሲኩራሩና ሲመጻደቁ ይታያል። ሐራም ግንኙነቶቻቸውን፣ ሐራም ንግዳቸውን፣ ሐራም ወንጀሎቻቸውን ሁሉ በኩራት ያወሩታል። ይህ ነገር ሰውየው ወንጀሉን ከመስራቱ በተጨማሪ ሌሎችም እንዲዘፈቁበትና ያንን ነገር አቅልለው እንዲያዩት ያደርጋቸዋል። ያ ወንጀሉን የሰራው ሰው በዛ ወንጀል ምክንያት ውስጡ እየተቃጠለና ሰላም እያጣበት ቢሆንም ነገር ግን ቀለል አድርጎና አሳምሮ ለሰዎች ሲያወራው ያ ወሬ እውነት መስሏቸው ብዙዎች ይከተሉታል። እናም በዚህ መንገድ ነው ያ ሰው የሸይጣን መጠቀሚያ የሚሆነው። ስለሆነም ራሳችንን ያስተናነስን መስሎንም ሆነ በኩራት በፍጹም ወንጀሎቻችንን ለሰዎች ማውራት የለብንም። ነገር ግን ከዛ ወንጀል ለመውጣትና ወደ አላህ ለመመለስ የእውነት እርዳታን ፈልገን ከሆነ አንድን ሼኽ ወይንም አንድን ዓሊም ማንም ሰው በሌለበት ለብቻው ብናማክረው ይህ ነገር እዚህ ውስጥ አይካተትም፣ ችግርም አይኖርበትም። እና በመጨረሻም ይህንን ቪዲዮ በአንድ ውብ የረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ እንዝጋው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መን ሶመተ ነጃ፣ ዝም ያለ ነፃ ወጣ። اللهم إنا نسألك الهدى والتقى والعفاف والغنى آمين يا رب العالمين። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።